የፍቅር ሰላም ጉልና የአዲስ ሕይወት ተግዳሮት። የማህሌት አደገኛ ጉዞ ፍጻሜ ከአክሱም እስከ አርባ ምንጭ። ማህሌት ከአክሱም ወደ አርባ ምንጭ ያደረገችው ጉዞ ከማንኛውም ጀብዱ በላይ የፍቅርን ጥሪ ለመከተል የተከፈለ ዋጋ ነበር። ከቤተሰቧና ከወንድሟ ገብሩ በድብቅ በሌሊት በጨለማ ውስጥ የወጣችው ማህሌት የፖለቲካ ግዳዮችን በህገ ወጥ ጉዞ ሰበረች። አብዛኛውን ጊዜዋን በጭነት መኪናዎች ስር በሸቀጥ ተጭና በድብቅ ስትጓዝ የመንገዱን አደገኛ በከፍተኛ ወታደራዊ ፍተሻ ኬላዎች ላይ ገሃድ ወጣ። ተጠሮቹ ከጭነቱ ስር እንዲወጡ ባዘዙ ጊዜ ማህሌት በልቧ ፍርሃት ቢሰማትም የአብርሃምን ተስፋ በማሰብ ድፍረትን አገኘች። ሁለተኛው ወታደር ሴት ልጅ ሆናችሁ ብቻችሁን መንገድ ላይ ምን ትፈልጋላችሁ ብሎ በስላክ ሲጠይቃት፣ ወንድሜ እኔ የትምህርት ነው የምሄደው። ትምህርት የሰላም መሳሪያ ነው፣ አዲስ ትውልድ የምንገነባበት። መብርሃን በሰላም አገናኘኝ ብዬ ቃል ገብቻለሁ በማለት ከቦርሳዋ የቤተ ክርስቲያን መሰላጦት አሳየች። ይህ ብልሃትና የሃይማኖት ጥበብ የሰው ልብን ገዛ። አንደኛው ወታደር ተነስቶ ልቡም ተነክቶ ሂጂ እግዚአብሔር ይጠብቅሽ በማለት እንድታልፍ ፈቀደላት። ይህ አደገኛ ጉዞ 2 ቀናት የፈጀ ቢሆንም ፍቅሯ ከወታደሮቹ ፍርሃት የበለጠ ጠንካራ መሆኑን አሳየ። ዳግም መገናኘት፣ የፍቅር ሰላም ውል በዩኒቨርሲቲው በር። የመንገዱን አደጋዎች ሁሉ ተቋቁማ ማህሌት በመጨረሻም ተዳክማ ግን በዓይኖቿ ውስጥ ተስፋ ይዛ የአርባ ምንጭ ዩኒቨርሲቲ በር ደረሰች። እዚያም ጥቂት ደቂቃ ቀደም ብሎ የደረሰውን አብርሃምን አገኘችው። ጦርነት ግድግዳዎች ወድቀው ሁለቱ ፍቅረኛሞች ተቃቅፈው በእንባና በዝምታ የረጅም ጊዜ ስቃያቸውን አስወገዱ። ማሂዬ ደህና ነሽ? በህይወትሽ ስላገኘሁሽ የተአምር ነው አለ አብርሃም። አንተን የማግኘት ተስፋ ብቻ እንጂ ሌላ ነገር አልነበረኝም ብላ መለሰችለት። የጉዞ አሰቃቂ ታሪክና ጓደኝነት ከሂደት ከተለዋወጡ በኋላ አብርሃም እጆቿን ጨብጦ የፍቅር ሰላም ውላቸውን አደሰ። ከአሁን በኋላ ማንም አይለየንም፣ ምንም አይነት ፖለቲካ የኛን ሰላም አይገዛም፣ ይህ የሰላም ውላችን ነው በማለት ቃል ገባ። የዩኒቨርሲቲው አዲስ ተጨባጭ ሁኔታ የጦርነት ጥላና የመገለል ፈተና። የደስታው ምዕራፍ ብዙም አልቆየም። ዩኒቨርሲቲው ህይወት እንደ ድሮ አልነበረም። ጦርነት ጥላ በግቢ ውስጥ ነግሷል። ተማሪዎች በብሔር መሰረት ተከፋፍለው የድሮ ጓደኝነትን በቅጽበት ጠፉ። ማህሌትና አብርሃም አብረው ሲታዩ ግንኙነታቸው በግልጽ የፖለቲካ የአቋም መግለጫ ሆነ። አንድ ተማሪ ያቺ አይደለች ከአክሱም አካባቢ የመጣችው እንዴት ከአብርሃም ጋር ትዞራለች አለ። አብርሃም አንተ ችግር እንዳላመጣብህ ፈራለሁ፣ እነዚህ ልጆች አይናቸው በጥላቻ ደም ለብሷል አለች ማህሌት። እኔም ፍቅር አለኝ፣ የነሱ ጥላቻ ከፍቅራችን አይበልጥም፣ አብረን እንመራለን፣ አብረን እንቆማለን ብሎ መለሰ። ማህሌት ለራሱ ችግር እንዳመጣችበት ብትፈራም አብርሃም በየጊዜው ከጎኗ በመቆም ጥበቃ አደረገላት። ፍቅርን የመረጠበት ዋጋ ቀላል ነበር። የቤተሰብ ስጋትና የፍቅር መዝሙር። በሰላም አብረው ቢኖሩም ሁለቱም ዋናውን ጭንቀት መሸከም ነበረባቸው። በጦርነት ቀጠና ውስጥ የቀረ ቤተሰባቸውን። ማህሌት ለመደወል የምትችለው አልፎ አልፎ ሲሆን እናቷ ወይዘሮ አስቴር ደህና መሆናቸውን በሰማች ቁጥር የምታነባው የእፎይታ እንባ ከባድ ነበር። ማሂ በዚያው ቆይ፣ እዚህ ሰላም የለም የሚለው መልእክት ጆሮዋ ላይ ያስተጋባል። አብርሃም ከቀድሞ ጓደኛው ዮናታን በደረሰው የጽሑፍ መልእክት የዩኒቨርሲቲው አካባቢ ግንኙነት ክህደት ሊያስመስለው እንደሚችል ተረዳ። ይሁን እንጂ በፖለቲካ በተሞላው ካፌ ውስጥ አብርሃም ማህሌትን ስለ ቤተሰባቸውና ስለ ትምህርታቸው ብቻ ማውራት ጀመረ።
አብርሃም በሙሉ ተስፋ ትምህርታችን ሲያልቅ፣ ጦርነቱ ሲያበቃ ወደ ሰሜን፣ ወደ አክሱም፣ ወደ ደብረ ብርሃንም አብረን እንሄዳለን። አዲስ ሰላማዊ ሀገር እንመሰርታለን። ማህሌት አዎ እኔም የምማረው ለሰላም ነው። አንተ ግን አብርሃም ለኔ ሁሌም የሰላም ልብሴ ነህ። በፍርሃት ግድግዳዎችና በፖለቲካ ወሬ መካከል ማህሌትና አብርሃም የጦርነቱን ታሪክ አልፈው ፍቅራቸው የሰላምና የመቻቻል የሕያው መዝሙር መሆኑን አሳዩ። በአብርሃም ምንጭ የጀመረው አዲሱ ምዕራፍ ፈተናዎች ቢኖሩበትም ፍቅር የፖለቲካ ድንበር እንደማይቀበልና በመጨረሻም ሰላምን እንደሚያሰፍን አረጋገጠ። ውድ አድማጮች የማህሌትና የአብርሃም ልብ የሚነካ ታሪክ በዚህ ተጠናቀቀ። ታሪካቸው ፍቅር ከጦርነት በኋላ አይደለም፣ ፍቅር ራሱ ጦርነትን የሚያስቆም ሰላም ነው የሚል ግሩም መልእክት አስተላልፎልናል። ይህንን ታሪክ ከወደዱት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዛው ድረስ ሰላም ቆዩ።